ምን አለበት ይሄንን ቪዲዮ ሼር ብታደርጉ ሪፖስት ብታደርጉ? አሽቃባጭ ሁላችሁ እኮ ነው እዚህ ያላችሁ። ምን አይል የማይረባ አይምሮ አትያዙ። ማይረባ ዘፈን ቢሆን ያጣት ግብዣ ቢሆን ሼር ታደርጋላችሁ፣ ሪፖስት ታደርጋላችሁ። ይሄ ቲክቶክ ምንድነው? ምን አይነት አልጎሪዝም ነው ያላችሁ? ምን አይነት ሰው ነው ያላችሁ? ክርስቲያኑ ናችሁ። ጥሩ ነገሮችን ስንሰራ ሪፖስት አታደርጉም፣ ሼር አታደርጉም፣ ታሳልፋላችሁ። አታሳልፉ። ስለዚህ ሁላችሁም ሼር እያደረጋችሁ ሪፖስት አድርጋችሁ ይሄንን ቪዲዮ አብረን ስክሪን ላይ ያለው እጅግ አንጋፋ ሙዚቀኛ ዛሬ ስለ እንቁ ግርማ አጭር የህይወት ታሪክ ማንሳት እፈልጋለሁ። ይሄንን ከማንሳቴ በፊት እስቲ ሙዚቀኛ ምን ብለዋል፣ ከዚህ እይታ ጀርባ ላይ ምንድነው ያለውን አብረን እንሰማለን። አብራችሁን ቆዩ። እስቲ ትንሽ አንድ 5 ሰከንድ እንመለከታለን። አብራችሁን ቆዩ። ቪዲዮ ለረጅም ይችላል። መልካም ቆይታ ብላችሁ ክፍል እስከ 8 ክፍል ድረስ ናዝሬት ቅዱስ ዮሴፍ ትምህርት ቤት የካቶሊክ ትምህርት ቤት ነበረ። በእረፍት ሰዓት መዝሙሮች ይሰማለሁ። ይለቀቁ ነበር። ሙዚቀኛ አይደለም፣ ሙዚቅም በላይ ነው። ስሙ እንቁ ነው። እንደ ስሙ እንቁ ነው። በዚህ ዘመን ለቤተ ክርስቲያን የተሰጠው ቤተ ክርስቲያንም እንደ እንቁላል በጥንቃቄ መያዝ አለበት። ሙዚቀኛ ናት ይሄ ከሙዚቅም በላይ ነው። ዛሬ ብዙ ሙዚቀኞች አሉ፣ አቀነባባሪዎች አሉ፣ ማስተሪንጎች አሉ። ከነዚህ ፍሬዎች ባስተጀንባ እነዚህ የሁሉ ማነሻ ናቸው። አንድ ገበሬ ዘርን ለመስራት ከፈለገ ምንድነው ማሳ ነው የሚያስፈልገው። እንደ እነሱ ማሳ ሆኖ እነሱ ባሳዩበት ልክ ዛሬ ወጣቶች ተተኪ ትውልዶች ይወጡ ይገኛሉ። ባለፉት 2 ዓመታት ወይም በ22 ወይም 20 ዓመታት 10 ዓመታት ውስጥ የተከሰው ሙዚቀኛ እንቁ ግርማ ነው። እንቁ ግርማ ገና ህይወቱን በትምህርት ቤት የሙዚቃ ህይወት እንደጀመረው ይናገራል። ከነዚህ ውስጥ እና ተስፋዬ ጋብዞና ጫላ እነዚህ አይነት ወዘታ መዝሙሮች በሬዲዮ በመስማት ከፍቶ በመስማት የሙዚቃ ህይወት ወይም ፍቅር ውስጥ እንደወደቀ ራሱ ይናገራል። ታዲያ ይህ ሙዚቃ ባለፉት 20 ዓመታት ማለትም በ90ዎች አካባቢ የወጡት እጅግ እሳት የሆኑ ድንቆች አሉ። ከሲኤምኤም ባንድ ከመቀላቀሉ በፊት በተወለደው አዳማ ናዝሬትን አድርጎ ወደ አዲስ አበባ ደርሶ በ90ዎች አካባቢ እጅግ የወጡ እሳት የሆኑ ዘማሪያኖች ላይ ብዙ ሙዚቃዎችን ብዙ ተባርከናል። ብዙ ነገሮችን አድርገን ዘመን የማይሽል ነገር ሰርተዋል። ታዲያ ይህ ሙዚቀኛ አይደለም፣ ከሙዚቀኛም በላይ ነው። ዛሬ እንቁ ግርማ እንዲህ ብዬ በቃላት ለመግለጽ አይደለም የመጣሁት፣ ግን ውለታውን እናስታውስ። እነዚህ ሙዚቀኞች ከሙዚቃም ጀርባ ከዛሬ ፍሬ ያፈራው ብዙዎች ሚክስ ማስተሪንግ ሳውንድ ማቀባበረው እነዚህ ጀርባ ሆኖ ዋጋ የከፈሉት የጀመሩት ነገር ዛሬ ፍሬ ሆኖ ፍሬ አፍርቶ ዛሬ በምናየው በዚህ በዲጂታል ዓለም ውስጥ